ሀበሻም ቤቴ መጥቶ ቡና እንዲጠጣ አልፈልግም። ሀበሻም መጥቶ ቤቴ እንዲበላ አልፈልግም። 18 ዓመት የኖርኩባት ሀገር ናት። በደንብ ሀበሻን ስደት ላይ ያለን ሀበሻ አውቀዋለሁ። አቃቂር ከማውጣቶች ምንም ጽድቅም አላገኝም። አንድ ጥጋበኛ ሀበሻ ቤቴ አምጥቼ ብጋብዝ ከፈጣሪ ጽድቅ አላገኝም። ምን አገኛለሁ? ለአንድ ምስኪን የሚበላው ለሌለው የሚበላ ብሰጥ ነው ፈጣሪ ጋር የሚመዘገብልኝና ጽድቅ ማገኘው። አንድን ሀበሻ ልወደድ ብዬ ደግናት ልባል ብዬ ቤቴ አምጥቼ ባበላው ከፈጣሪ ጽድቅ አላገኝም። ከዛ በኋላ ሄዶ ሀሜት ነው የሚተርፈው። ሌላ ምን ጥቅም አለ? እስቲ ንገሩ። ሀበሻ ሰብስባችሁ ቤታችሁ አምጥታችሁ አብልታችሁ አጠጥታችሁ ምንድን ነው የምታገኙት? ሀሜት። ቤታችሁን እንዲያዩላችሁ ዋው የእሷ ቤት እኮ በፊት ለፊታችሁ አውቁ ዋው ቤቷ ሲያምር ንጽህናዋ እቃዎቿ ሲያምሩ ይላል በፊት ለፊታችሁ። ከዛ ከሄደ በኋላ ደግሞ ሀሜት ከጀርባችሁ ደግሞ ምን ይላል? ወጣቸው እንትናቸው ሀሜት አቃቂር ካላስ። ከዛ ወይ ከፈጣሪ ጽድቅ አላገኛችሁ ወይ ምን አላገኛችሁ። ምን አለ ድሮ ባቅሽ ኖሮ። እኔም እኮ ህይወት አስተምሮኝ ነው ማሬ። እኔም እድሜና ህይወት አስተምሮኝ ነው ውዴ። እኔም ድሮ እንደዚህ ጠንካራ ቆፍጣና አልነበርኩ፣ ተለማማጭ ነበርኩ። አንዷ ምን ብላ ኮመንተች? ኮመንት ላይ ሀቢባ እንደዛ የኔ ስክሪን ሪከርድ ኮመንት ላይ ሀቢባ እንደዛ ተለማማጭ እንዳልነበርሽው፣ እንደዛ ሰው ጓደኛ እንዲሆንሽ ተለማማጭ እንዳልነበርሽው ብላ እኔን ያሳፈረች፣ እኔን ዳውን ያደረገች መሰላት። በአካል መታቀኝ ቤቴ መጥታ አብረን የበላን የጠጣን እዚህ ካታር ማለት ነው። እና እንደዛ ብላ አሁን እሷ ኢትዮጵያ ናት፣ እየሰማች ከሆነ ታውቃለች ራሷን። እና እንደዛ ብላ ኮምታ ገረመኝ። ሰው ልጅ በሰላም እኮ ታወራኛለች ከኔ ጋር እኮ በሰላም ፌስቡክ ላይ ምናምን እናወራለን ግን ስክሪን ሪከርዴ ላይ አታየውም መቼ የማይደርሳትም ብላ ነው እዛ ጋር። ምን እንደዛ ተለማማጭ እንዳልነበርሽ? በጣም ተለማማጭ ነበርኩ። በጣም ሰው ቤቴ እንዲመጣ ሰው በዓል ቤቱ እንዲጠራኝ ጓደኛ በጣም እፈልግ ነበር። ብቸኝነት ያስፈራኝ ነበር። አሁን ግን ብቸኝነት አያስፈራኝም። አሁን ግን ብቸኝነት እኔ አልፈራም። ብቸኝ መሆን ያስደስተኛል። ድሮ ብቸኝነት ስለምፈራ ነበረ ሀበሻ ብርቄ ነበረ። ሀበሻን ለማመጥ ነበረ እየደገስኩኝ እየጠራው ብሉልኝ ጠጡልኝ ነበር። ካታር ላይ የሚያገኝ ሀበሻ ያገኛል። ፌስቡኬን ወደኋላ ሄዳችሁ ምን ያህል ሀበሻ ሰብስቤ ቤቴ በየበዓሉ በየምኑ በየልጅ ልደት ደግስ ምን እንደነበር ፌስቡኬ ላይ ማየት ትችላላችሁ። የ16 ዓመት ፌስቡክ አለኝ ገብታችሁ ከ2008 ጀምሮ የተከፈተ። አሁን ግን ብቻዬን ነኝ፣ አልፈልግም። ተማርኩ፣ ህይወት አስተማረኝ፣ እድሜ አስተማረኝ። ካላስ ብቸኝነትን መረጥኩ። ሀበሻ ሮጠ። ቲክቶክ ሲዘጋ ምን ሊውጥሽ ነው? ቲክቶክ ሲዘጋ ዩቱብ